3 ሚሊዮን 655 ሺህ ብር ከ11 እህቶቻችን ገንዘብ የተቀበለው ምንተስኖት የሚባለው ህገወጥ ደላላ ዱባይ ውስጥ የሚኖረው ተመልከቱት። የዛሬ 2 ወር አናግሬው ነበር እና ለ2 ወር ጊዜ ስጠኝ የሚመጡትን አመጣለሁ የሚመለሰውን ገንዘብ እመልሳለሁ ብሎ የ2 ወር የጊዜ ገደብ ሰጥቼው ነበር። ነገር ግን ከዛ በኋላ ብሩን መመለስም አልቻለም፣ ስራውንም መፈጸም አልቻለም። አንድ ሴት ከፍተኛ 700 ሺህ ብር ከፍላለች። በጣም ያሳዝናል። እኔ ለማንኛውም ደላላ ርህራሄ የለኝም። አብዛኞቻቸው ደላሎች ግን ጊዜ ሲሰጣቸው ንብረታቸውን ማሸሽ፣ አገር መቀየር፣ ስልክ መቀየር ምናምን ላይ ነው የሚጠመዱት። ይግለሰብ ምንተስኖት ይባላል። ሚዲያ ላይ አብዛኞቻችሁ ታውቁታላችሁ። እኔ ጋር የመጡ የ11 ሴቶች ብር 3 ሚሊዮን 655 ሺህ ብር አለበት። እሁድ ጋብዛቸዋለሁ። ቀርቦ ሁኔታውን ማስረዳት ካልቻለ የፕሮፋይል ቻሌንጅ ይደረግና እስከነ ቤተሰቦቹ እንሄዳለን ማለት ነው። ይቅርታ ከጀመርኩ ነው። 3 ሚሊዮን 650